ተማሪዎቻችን እንዴት አላችሁ? ሰላምታዬ በያላችሁበት ብዝት ይበልልኝ። ኦኬ ዛሬ ይዤላችሁ የመጣሁት በሁለት ወገን ፊደላቶች መካከል ያለን የድምጽ ልዩነት እንመለከታለን ማለት ነው። ተማሪዎቻችን በጥያቄያችሁ መሰረት የዛሬውን ቪዲዮ ይዤላችሁ መጥቻለሁ። እንዲሁ ኮሜንት ላይ ጠይቁን እንሰራላችኋለን። ቴንኪው። ኦኬ እንግዲህ ምንድነው እንዳላችሁኝ በሶስተኛ ፊደልና በአምስተኛ ወገን ፊደል መካከል ያለ ልዩነት እጅግ እየከበደ ነው። ድምጾቻቸው ቪዲዮ ይሰራልን ባላችሁት መሰረት ማለት ነው። ዛሬም እንግዲህ እሱን ይዤላችሁ መጥቻለሁኝ። እናንተም እየጻፋችሁ ረጋ ብዬ ነው ማስረዳችሁ። ጥንቅቅ አድርገን እስከ ፐ ድረስ ያሉትን በሶስተኛና በአምስተኛ መካከል ያለውን የድምጽ ልዩነት እንማማራለን። አብራችሁን ቆይታ አድርጉ። ኦኬ ቤተሰቦች ይህ የመጀመሪያው ይሄኛው በጥቁር የገለጽኩትኝ ሶስተኛ ነው። በጥቁር የተገለጸው በጥቁር ቀለም፣ በቀይ ቀለም የተገለጸው ደግሞ አምስተኛ ምድብ የሚገኝ ፊደል ነው ማለት ነው። ስለዚህ ሁለቱን እያነጻጸርን ነው ማለት ነው የምንመለከተው። ምንም አይከብድም ማለት ነው። ኦኬ ሂ ሶስተኛ ያለውን ሂ እንለዋለን። አምስተኛ ደግሞ ያለውን ሄ እንለዋለን። ይኸውላችሁ ከፍ ወደ ላይ ሄ እንለዋለን ማለት ነው። ይሄኛውን ሂ ወደ ጎን ነው ሳብ የምናደርገው። ፍግግ ብለን ፍግግ ሂ ይሆናል ማለት ነው። ኦኬ አሁን ሞር እንዲጠነክርልን ደግሞ በቃል መልክ እንየው። ሂ ሂሳብ፣ ሂ ሂደት፣ ሂ ሂሳብ፣ ሂ ሂደት። በደንብ ጥርት እያደረጋችሁ በሉት። ሄ ደግሞ በቃል ስንመለከተው ሄ ሄደ፣ ሄ ሄለን። ብዙዎቻችን ተመሳሳይ አድርገን የምናያለን። እንዲሁም ተመሳሳይ ነው የሚመስለን። እናም ሶስትና አምስተኛ ግን ድምጾቻቸው ይለያያሉ ማለት ነው። እንደዚህ እያደረግን የሚቀጥሉትን ፊደላቶች የምናይ ይሆናል ማለት ነው። እሺ ቤተሰቦች አሁን ደግሞ በለምድብ ስንመጣ ደግሞ ሶስተኛ የሚገኘው ሊ እንላለን። ይሄኛውን ደግሞ ሌ። አያችሁ ወደ ላይ ይሆናል ሌ። ስለዚህ በቃል መልኩ ስንመለከተው ደግሞ ሊጋቡ፣ ሌባ፣ ሌሊት። ስለዚህ መጀመሪያ እያረኩኝ የበለጠ ድምጹን እንድትረዱት በዚህ መልኩ እያየነው ነው ማለት ነው። ስለዚህ ሌ በደንብ ልዩነታችሁን እየተረጋጋችሁ እየጻፋችሁ ተመልከቷቸው ማለት ነው። አሁንም እንዲሁ ይሄ ሂ ሁለተኛ የሚገኘው ሐመርኋ እየተባለ የሚጠራው ነው። ይሄኛው ደግሞ ሂስ፣ ሂክማ የሰው ስም ነው። ሂክማ፣ ሄዋን የመጀመሪያ እናታችን፣ ሄደች መሄዷን የሚገልጽ ቃል ማለት ነው። ስለዚህ በዚህ መልኩ መጀመሪያ እያረኩኝ አሳየዋችሁ ማለት ነው። ስለዚህ ሄ ይሆናል ማለት ነው። ኦኬ ቤተሰቦች እንደዚሁ እንቀጥላለን ማለት ነው። እሺ በመቀጠል ደግሞ የመን እንመለከታለን። የመን ምድብ ደግሞ እንመለከታለን። መላይ እንደዚሁ በሶስተኛና በአምስተኛ መካከል ያለው ልዩነት ስናይ ይሄኛው ሚ። ስለዚህ ሶስተኛ የሆኑትን ኢ ነው የምንጨምረው። ኦኬ ሜ። አምስተኛ የሆኑትን ደግሞ ሜ። የእንግሊዘኛ ኤን አናባቢ ነው የምንጨምረው። ሚ ሚዛን፣ ሚስት፣ ሜዳ፣ ሜላት። ስለዚህ እንደዚህም አድርጋችሁ ቀለል አድርጋችሁ በቃላት መሰረት መለማመድ ትችላላችሁ ማለት ነው። ድምጾቹን እውነት ነው በጣም አስቸጋሪዎች ናቸው፣ ግን ድግግሞች ስታረጉ ትክክለኝነትን ታመጣላችሁ ማለት ነው። ሴ ጨምራለሁ። ሲሶ፣ ሲሳይ። ኦኬ ሲሶ፣ ሲሳይ የሰው ስም ነው። ሴራ፣ ሴቶች። ስለዚህ እንደዚህ አድርገን ደግሞ የሲን ድምጽና የሲን ድምጽ ልዩነት በቃል ውስጥ እንደዚህ መረዳት እንችላለን ማለት ነው። የረን እንመለከታለን ማለት ነው።
ሪ ሬ። ይሄኛው ሪ እንለዋለን። ይሄኛውን ደግሞ ሬ እንለዋለን ማለት ነው። ሪ መሪ፣ ሪ ጥሪ። መጨረሻ እያደረግን ድምጿን ሬ ስንል ደግሞ ኤ ሚል ይመጣል። ሬ የእንግሊዘኛው ኤ ሬ ሬ ሬሳ በድን ማለት ነው። የሞተ አካል ሬሳ ይባላል። ሬ ሬዲዮ። ኦኬ እንደዚህ አድርገን ደግሞ በሶስተኛው እና በአምስተኛው መካከል ያለውን ድምፅ የረን ወገን መለየት እንችላለን ማለት ነው። ሲ ሴ ሲ ሲ ሲዳማ፣ ሲ ሲቪክ። ሲቪክ ማለት ከወታደራዊ ኃይል ነፃ የሆኑ አካላት ማለት ነው። ሲቪክ ማለት ሴ ሴት፣ ሴ ሴቶች። ስለዚህ ሴ ደግሞ በዚህ መልኩ በቃል መልኩ ድምፁን መለማመድ ይቻላል ማለት ነው። ኦኬ በመቀጠልም ከሰ ቀጥሎ ደግሞ ሸን የምንመለከት ይሆናል ማለት ነው። ኦኬ ሸን ስንመለከት በሶስተኛ ምድብ ላይ የሚገኘው ሺ ሲሆን በአምስተኛ ምድብ የሚገኘው ደግሞ ሼ ይሆናል። ሺ በሺር፣ ሺ ከሽ። ከሽ ማለት እጅ በእጅ እንደማለት ነው። ሼክ፣ ሼል እንላለን ማለት ነው። ሼክ ማለት የእስልምና ሃይማኖት አባት እንደማለት ነው። ልክ በክርስትና ቄስ እንደሚባለው እንደማለት ነው። ኦኬ በቀጣይ ደግሞ እንዲሁ የቀን እንመለከታለን። የቀ ሶስተኛ ላይ የሚገኘው ቂ ይባላል። አምስተኛ ላይ የሚገኘው ደግሞ ቄ ይባላል። እንግዲህ ከሰባቱ ውስጥ ሁለቶችን ብቻ ነው እያየን ያለ ነው። የሁለቶቹ ድምፅ ስለሚመሳሰል ልዩነቱን እንድትረዱ ነው። ቂ ቂጣ፣ ቂ ቂመኛ የሆነ ነገር ከያዘ በልቡ ቋጥሮ ይዞ ለብዙ ጊዜ ቆይቶ ነገር የሚያንሰላስል ሰው ቂመኛ ይባላል። ነገር የሚያንሰላስል የማይረሳ። ኦኬ ቄራ፣ ቄሳር። ቄሳር በአንድ ጊዜ በአንድ ወቅት ንጉሥ የነበረ ሰው ነው። የሰው ስም ነው። ቄሳር። ቄራ ማለት ደግሞ ከብት የሚታረድበት ማንኛውም እርድ የሚፈጸምበት ቦታው ቄራ ይባላል። ቂጣ፣ ቂመኛ፣ ቄራ፣ ቄሳር። በደንብ ሴንስ አድርጉት፣ በደንብ ተረዱት። ኦኬ በመካከል ያለውን ድምፅ ማለት ነው። ኦኬ በመቀጠል የበን እንመለከታለን። የበን ስንመለከት ሶስተኛ ላይ የሚገኘው ቢ ሲሆን አምስተኛ ላይ የሚገኘው ደግሞ ቤ ይሆናል። ቤ። ስለዚህ ቢሮ፣ ቢራቢሮ፣ ቤዛ፣ ቤተሰብ። ስለዚህ እንዲያርገን በመካከላቸው ያለውን ልዩነት መግለጽ እንችላለን ማለት ነው። ይህ ፊደል ቨ ቤተሰብ ሲሆን ሶስተኛ የሚገኘው ቪ ይባላል። አምስተኛ ላይ የሚገኘው ደግሞ ቬ ይባላል። በቅርቡ የተጨመረ ፊደል ነው። የእንግሊዘኛን ቋንቋ ለመሙላት የተጨመረ ፊደል ነው ማለት ነው። ብዙ የእንግሊዘኛ ፊደላቶች ቨ ድምፅ ስላላቸው ማለት ነው። ኦኬ ቪላ፣ ቪዲዮ። ግን በአማርኛው በን ነው የምንጠቀመው ብዙ ጊዜ በፈንታ። ግን አሁን ላይ የተጨመረ ነው ማለት ነው። ቪላ ማለት ቤት ነው። ቪዲዮ ደግሞ እንዲሁ ከእንግሊዘኛ የተወረሰ ቃል ነው ማለት ነው። በኮምፒውተር ወይም ደግሞ በስልካችን ስክሪኑ ላይ እንዲሁ እያየን የምንመለከተው ቪዲዮ ይባላል ማለት ነው። ይሄ አሁን እናንተ የምትመለከቱት ቪዲዮ ይባላል ማለት ነው። ትምህርታዊ ቪዲዮ ይባላል ማለት ነው። ቬሎ፣ ቬኑስ እንግዲህ የተለያዩ 9 ፕላኔቶች አሉ። ከነሱ ውስጥ አንዷ ፕላኔት ቬኑስ ትባላለች እና ልክ እንደ መሬት ያለች ናት። ሰው የማይኖርባት ግን የተለያዩ ማዕድናት፣ የተለያዩ የአፈር የሚመስሉ የተለያዩ ነገር ያሏት ማለት ነው ቬኑስ ማለት። ቬሎ፣ ቬኑስ። እነዚህም ከእንግሊዛውያኑ የመጡ ቃል ናቸው። ሁሉም ከእንግሊዘኛ የመጡ ቃላቶች ናቸው። እነሱን ለመግለጽ ነው እንግዲህ ቨፊደል የመጣው ማለት ነው። አዲስ የተጨመረ ፊደል ነው በአማርኛ። ቲኬት፣ ቲማቲም፣ ቴምር፣ ቴዎድሮስ የኢትዮጵያን አንድነት በጊዜው ዘመነ መሳፍንት ተብሎ የሚጠራው
ወይም ደግሞ በየአካባቢው በየወጡ ሰው እየተከፋፈለ በሚባላበት ሰዓት እሱ አንድነትን ለመምጣት የታገለ የድሮ የኢትዮጵያ መሪ ነበሩ ማለት ነው። ስለዚህ የኢትዮጵያን አንድነት የጀመሩት ቴዎድሮስ ሲሆን የጨረሰው ደግሞ ምኒልክ ነው ይባላል። ያሁን የምታዩትን የኢትዮጵያን ካርታ ያመጧት ከቴዎድሮስ ነው የተጀመረ፣ በምኒልክ ተጨረሰ ማለት ነው። ስለዚህ ለሀገራችን ከፍተኛ የሆነ አስተዋጽኦ ያበረከተ፣ በጨለማው ጊዜ ብርሃን የተገለጠለት ታላቅ መሪ ነበር ማለት ነው። ታላቅ መሪ ነበር ማለት ነው። ለሀገራችን የጦር መሳሪያዎች የሚያመርቱ ሰዎችን፣ የተለያዩ አካላቶችን ለማምጣት የሚጥር ሰው ነበር ማለት ነው። በጨለማው ዘመን ብርሃን የተገለጠለት እያለ አንድ ጣሊያናዊ ጽሑፍ የጻፈለትን አንብቤያለሁ ማለት ነው። ኦኬ። ስለዚህ ቴዎድሮስ። ኦኬ። ስለዚህ ዓላማችን ምንድን ነው? ቲና ቴን መለየት ነው። ቲ ኦኬ። ቲ ይሄኛው ደግሞ ቴ አያችሁ ከፍ ይላል። ስለዚህ ይሄን በደንብ አንደርስታንድ አድርጉት ማለት ነው። አሁን በመቀጠል ደግሞ ቸን እንመለከታለን። ይህ ፊደል በጣም ብዙዎቻችሁ ስትቸገሩበት አለሁኝ። ቺ በደንብ እስኪ ኢ የሚለውን አምጡት። ቺ ቺ ቼ ቼ በደንብ አፋችሁን መክፈት መጮህ መቻል አለባችሁ እስክትለምዱ ድረስ። ኦኬ ጀማሪዎች ከሆናችሁ ቺ ያቺ፣ ቺ አንቺ፣ መጨረሻ ላይ ቺ። ያው ቃል ስላጣው ነው መጀመሪያ የሚሆን። ቼክ፣ ቼልሲ። ቼልሲ እግር ኳስ ተጫዋች ክለብ ነው ማለት ነው፣ አንድ ቡድን ነው። ስለዚህ እሱነን ቼክ ማለት ደግሞ እንዲሁ የእንግሊዘኛ ቃል ነው ማለት ነው። ኦኬ በመቀጠል ይሃን እናያለን። ይሃ ምን ሀ እየተባለ ይጠራል? ብዙሃን ውሃ እየተባለ ይጠራል መጠሪያው። ያው ብዙሃን ብለን ስንጽፍ ይህን ሀ ስለምንጠቀም ነው፣ ሌላ ምስጢር የለውም። ሂ እና ሄ፣ ሂ። ኦኬ በደንብ ፊደሉን ደጋግሜ ነው ያመጣሁላችሁ። ሄ። ስለዚህ በደንብ በሉት አብራችሁ። ያው ቃል ሳይመጣ ሲቀር እንደዚህ አድርጌ ያው የበለጠ እንድትለማመዱት መደጋገም ነው ዋናው። ሲደጋግሙት ምን ትሆናላችሁ ማለት ነው? አንደርስታንድ ታደርጉታላችሁ፣ ትረዱታላችሁ፣ ይገባችኋል ማለት ነው። ደጋግሙ። ኒ፣ ኔ አያችሁ ሆኖ የሚቀየረው ኒ ወደፊት ነበር፣ ኔ ከላይ ወደ ታች፣ ኔ አየሩ። ኒያላ ኢትዮጵያ ውስጥ የምትገኝ እንስሳ ናት። ኒውዮርክ የአሜሪካን ከተማ። ኔቶ ይህ የኔቶ ማለት የቃል ኪዳን አባል ሀገራቶች ተሰብስበው አሜሪካን ጨምሩ የጦር ዝግጅት የተለያዩ እነሱን ከሚቃጣ ጥቃት ለመከላከል የተደራጀ የተውጣጣ ነው ማለት ነው። ኔቶ ይባላል። እንግዲህ ኔቶ፣ ኔማር የሰው ስም ነው። ኔቶ። ኦኬ ኔክስት ኔ ቀጥለን ኘ። እነዚህ ደግሞ እንደ ቸልክ የሚያስቸግሩን ፊደላቶች ናቸው። ኝ ተኝ፣ ኝ ሁኝ፣ ኘ ሆኘም። ስለዚህ ኘን በዚህ መልኩ በቃላት ደረጃም ምን ማድረግ ትችላላችሁ ማለት ነው፣ መያዝ ትችላላችሁ ማለት ነው። ቤተሰቦች እየቀጠልን ነው። ይህ እናንተ በሶስተኛ እና በአምስተኛ መካከል ያለ የፊደል ድምፅ ልዩነት እንድትረዱ የሚያስችል ትምህርታዊ ቪዲዮ ነው። ፕሊዝ እየጻፋችሁ በደንብ እየተረዳችሁ ግሩፓችን ላይ እየጻፋችሁ ላኩልን። እናመሰግናለን። ኦኬ ኢሳ፣ ኢየሱስ። ኢየሱስ ጌታችንና አምላካችን መድኃኒታችን የሆነ እንዲሁም ክርስትናን ያሳወቀን ማለት ነው። ስለዚህ ኢየሱስ፣ ኢየሱስ፣ ኢሳ። ኦኬ ኤጀንሲ፣ ኤምባሲ። ኤጀንሲ ማለት ወደ ስራም ወይም ወደ ውጭ ሀገር ያሉትን አካል ሰራተኛና አሰሪን የሚያገናኝ ኤጀንሲ ይባላል። ኤምባሲ። ኢሳ፣ ኢየሱስ፣ ኤጀንሲ፣ ኤምባሲ። ኦኬ እንደዚህ እናደርጋለን ማለት ነው። በመቀጠል የከን እንመለከታለን።
የከን እንመለከታለን። ኪ እና ኬ ኪ ኪሳራ፣ ኪ ኪሮስ፣ ኬ ኬክ፣ ኬ ኬንያ። ኦኬ ልጆች፣ ስለዚህ ኪ ኬ በደንብ ልዩነቱን እያያችሁ ማለት ነው። በቃልም ደረጃ እያመጣሁላችሁ ስለሆነ ኦኬ። በመቀጠል ደግሞ ኸን እንመለከታለን። ሂ ሄ ሂ ሂ ሂ ሂ ሂ ሂ ሂ ሄ ሄ ይሄ ሄ ይሄው። ኦኬ እንደዚህ ያደረጋችሁ ድምፁን በደንብ መለማመድ አለባችሁ። ግን መጮህ አለባችሁ ወይም ደግሞ ድምፃችሁን ከፍ ማድረግ አለባችሁ በትክክል እንዲመጣላችሁ። በመቀጠል ዊ ዌ ዊ ኢ ነው የምንጨምረው። ዌ ዊ አዊ ዊ ስዊድን የሀገር ስም ነው ሁለቱም። አዊ ግን የማህበረሰብ ስም ነው። ዌ አዊ የማህበረሰብ፣ ስዊድን የሀገር ስም። ዌ ደዌ በሽታ ማለት ነው። ዌ አረዌ የዱር አራዊት እንደማለት ነው። ኦኬ በመቀጠል ኦኬ አን እንመለከታለን። ሁለተኛው አ ነው። ይህ አይኑ አ እየተባለ ይጠራል። ኢ ኤ ሶስተኛው ኢ እንለዋለን። አምስተኛ ላይ የሚገኘውን ደግሞ ቀለበት ያለውን ኤ እንለዋለን። ኢ ኢድ፣ ኢ ኢላማ፣ ኤ ኤሊ፣ ኤ ኤሳ። ኦኬ እንደዚህ አድርገን መመስረት እንችላለን ማለት ነው። ዚ ዜ ሶስተኛው ዚ፣ አምስተኛው ዜ። ዚ ከዚህ፣ ዚ በዚህም፣ ዚ እዚህ ላይ ዜ ዜሮ፣ ዜ ዜጎች። ስለዚህ በዚህ መልኩ ድምጾቻቸውን ማጥናት ትችላላችሁ ማለት ነው። በመቀጠል የዥን እንመለከታለን። ሶስተኛው ዢ፣ አምስተኛው ዤ፣ ኤ ግልብጥ ይላል። ዢ ገዢ፣ ዢ ገዢው፣ ዤ ይዤ፣ ዤ ይዤው። አያችሁ እንዲያርጋችሁ በቀላሉ ድምፁንን መለማመድ ትችላላችሁ ማለት ነው። ሶስተኛው ይ፣ አምስተኛው የ፣ ይ ተይ፣ ይ ነይ፣ ወደዚህ ነይ። የ ደግሞ ወዬው፣ የ እየሳቁ። ስለዚህ የ እነዚህ ከአንደኛው ጋር አመሳስለው ወይም ደግሞ ሁለቱ እየተገለባበጡ እንቸገራለን ማለት ነው። ግን በዚህ መልኩ በቀላሉ መረዳት ትችላላችሁ ማለት ነው በዛሬው ቪዲዮ። ኦኬ ቤተሰቦች፣ በመቀጠል ደን እንመለከታለን። ዲ እና ዴ፣ ሶስተኛ አለ ዲ፣ አምስተኛ ያለው ደግሞ ዴ ይሆናል ማለት ነው። ዲ ወዲህ፣ ዲ ወዲያ፣ ዴ ውዴ፣ ዴ ግዴታ። አያችሁ አይደለ? ዴን በደንብ እና ዲን በደንብ ልዩነታቸውን በደንብ የድምፃቸውን ልዩነት አጢኑ ማለት ነው። ኦኬ በመቀጠል ደግሞ ጄን እንመለከታለን። ጂ ጄ፣ ጂ ጅቡቲ የሀገር ስም ነው። ጂ ጂንካ የቦታ የከተማ ስም ነው ማለት ነው። ደቡብ ክልል ነው የሚገኘው። ጄ ጄኔቫ፣ ጄ ኢጄን። ኦኬ በመቀጠል የገን እንመለከታለን ማለት ነው። ጊ ጌ፣ ጊ ጊዜ፣ ጊ ጊንጥ፣ ጌ ጌታዬ፣ ጌ ጌዲዮ። ኦኬ ስለዚህ እንደዚህ እያደረጋችሁ እናንተም በምታውቋቸው ቃላቶች እየተመራመራችሁ መለማመድ ትችላላችሁ ማለት ነው። አሁን ደግሞ ጠን እናጥና። ጠ በሶስተኛ እና በአምስተኛ ያለው ጢ፣ ጤ፣ ጢስ፣ ጢሱ፣ ጤ ጤና፣ ጤ ጤናማ። አያችሁ እንደዚህ እያደረጋችሁ እናንተም በምታውቋቸው ቃላቶች መጀመሪያም ሆነ መጨረሻ እያደረጋችሁ መለማመድ ትችላላችሁ፣ ፕራክቲስ ማድረግ ትችላላችሁ ማለት ነው። ጪ ጬ፣ ጪ መጪ፣ ጪ ጭሰኛ ኗሪ ማለት ነው። ጬ ጬጬ፣ ጬ ጬጬ። ኦኬ ጲ ጴ፣ ጲ
ጴ ይሄኛውን ጴ ትሉታላችሁ። በቀይ ያለውን ይሄኛውን ጲ ትሉታላችሁ። ጲ ላጲስ፣ ጲ ጲላጦስ፣ ጴ ጴ ጴንጤ፣ ጴ ጴንጤዎች። ስለዚህ እንደዚህ አድርጋችሁ በምታውቁት ቃል መጀመሪያም ሆነ መጨረሻ እያደረጋችሁ መለማመድ ትችላላችሁ ማለት ነው። አሁን ጸን እንመልከት። ጺ ጺ ጺ ጺ ጺ ጺ ጺ ጺ ጼ ጼ አጼ ጼ አጼዎች ጼ አጼ ጼ አጼዎች ጺ ጼ በዚህ መልኩ ይሆናል ማለት ነው። በመቀጠል እንዲሁ ጸን እንመለከታለን። ይሄ ፀሐዩ ፀ እየተባለ የሚጠራው ነው። ፀሐይ ብለን ስንጽፍ ይህን ፊደል ስለምንጠቀም ነው ፀሐዩ ፀ የተባለው። ጺ ጼ ልዩነታቸውን በደንብ አጥኑልኝ። ጺ ይሄኛው ደግሞ ጼ ኦኬ። ጺ ነጺ ጺ ጽዮን ጼ ጼ ጼ ጼ ጼ ጼ ጼ እንደዚህ እያደረጋችሁ እየደጋገማችሁ እናንተም እምቢ ካላችሁ መልመድ ትችላላችሁ። አንዴ ከሰማችሁት በኋላ በአንድ ጊዜ እሺ ላይል ይችላል። ስለዚህ መደጋገም ራሱ መደጋገም ስትደጋገሙት ይሰርጽላችኋል። ኦኬ። ፐን ደግሞ ሶስተኛ ፒ እና ፔን እንመለከታለን። ፒ ፒያሳ፣ ፒ ፒያኖ የሙዚቃ መጫወቻ ነው ማለት ነው። ፒያኖ። ፔ ፔፕሲ የሚጠጣው ማለት ነው፣ የውሃ ለስላሳ። ፔ ፔሬድ ደግሞ የሰው ትውስታችን የወርሃዊ ልማዱ ማለት ነው። የወር አበባ እየተባለ የሚጠራው በአማርኛው ፔሬድ እንግሊዘኛ ሲሆን ነው። ሰዎች ፔ የሚሉት ፊደላቶች የእንግሊዘኛን ለመጻፍ እና ለመተርጎም የሚያገለግሉ ቃላቶች ናቸው ማለት ነው። ፔ ፔፕሲ፣ ፔ ፔሬድ፣ ፒ ፒያሳ፣ ፒ ፒያኖ። ስለዚህ ፒ ፔ አያችሁ። ዛሬ ያሳየዋችሁ በሶስተኛ እና በአምስተኛ መካከል ያለውን የፊደል ድምፅ ልዩነት ነው ማለት ነው። በቀጣይ እንደዚሁ ሌሎችን መሰራላችኋለሁ። ከእናንተ የሚጠበቀው ኮሜንት፣ ላይክ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ያደረጋችሁ ቻናላችን አበረታቱ። እናመሰግናለን። በኦንላይን መማር የምትፈልጉ ባላችሁበት ሆናችሁ አማርኛን መጻፍና ማንበብ እንድትችሉ የሚያስችል መሰረታዊ ትምህርት እንሰጣችኋለን። ታንክ ዩ ሶ ማች